ገንዘብ ለማግኘት እነዚህን 3 መንገዶች ተጠቀሙ። እንደዚህም ያልኩበት ምክንያት ብዙ ሰው ገንዘብ ማግኘትና ጥሩ ነገርን መስራት፣ ጥሩ ኑሮን መኖር፣ የተሻሉ ነገሮችን መጠቀም ይፈልጋል። ነገር ግን ሁሉም ሰው እንደዚህ የተሻለና ጥሩ ነገርን ደግሞ ማግኘት አይችልም ማለት ነው። ምክንያቱ ደግሞ አንድና አንድ ነገር ነው። ሁሉም ሰው በእጁ ያለውና ወደ ገንዘብ መቀየር የሚችላቸው ነገሮች አያስተውሉም። አንዳንዱ ደግሞ ብዙ ነገር ይዟል፣ ገንዘቡን ማኔጅ ማድረግ አይችልም ማለት ነው። ስለዚህ ከነዚህ ነገሮች ተነስተው ብዙ ሰው ባለው ነገር ደስተኛ ሆኖ ወይም ደግሞ ጥሩ ኑሮ መኖር፣ የተሻለ ህይወትን፣ የተሻሉ ነገሮችን መጠቀም እየቻለ አይደለም። እኔ ታዲያ ወደ እናንተ ዛሬ እነዚህን 3 ነገሮች አድርጋችሁ ህይወታችሁን ማስተካከልና ህይወታችሁን ማኔጅ እንድታደርጉ የሚደግፉ ቆንጆ ሀሳቦች ናቸው። በተለይ የመጨረሻው በጣም ደስ የሚልና ብዙዎችን ሊጠቅም ስለሚችል እስከ መጨረሻው በማየት ቪዲዮውን ተጠቀሙበት እላለሁኝ። በመጀመሪያ ያስቀመጥኩት ታዲያ ጊዜን መሸጥ ነው። ጊዜን መሸጥ ስንል የተለያየን ሰዎች አለን፣ በትምህርት ላይ፣ በስራ ላይ፣ እንደዚህ ደግሞ ቤታችን ቁጭ ብለን የምናሳልፍ የተለያዩ ስራ ሁኔታ ውስጥ ያለን ሰዎች አለን ማለት ነው። አብዛኞቻችን ታዲያ በእጃችን ያለውን ጊዜ አንጠቀምበትም። በእጃችን ያለውን ሰዓታቶችን በምንም ተአምር አንጠቀምበትም። ታዲያ እኔ ዛሬ ለእናንተ የምነግራችሁ የተለያዩ ጊዜያችሁን በመሸጥ ገንዘብ ልታገኙባቸው የምትችሉ ብዙ ኦንላይን ስራዎች፣ እነዛ አፖች እኔ ለቀጣይ የተለያዩ ቪዲዮ እሰራላችኋለሁ ማለት ነው። አሁን የምነግራችሁ ግን ጊዜያችሁን ትሸጣችሁ ምን ያክል ገንዘብ ማግኘት እንደምትችሉና ብዙ ገንዘብ አግኝታችሁ መጠቀም እንደምትችሉ እንደ ሐሳብ የምሰጥበት ነው ማለት ነው። የተለያዩ ስልጠናዎችን ወስዳችሁ በኦንላይን መስራት ትችላላችሁ። የተለያዩ እንደዚህ ደግሞ የሙያ ነክ የሆኑ ነገሮችን በመጠቀም በቤታችሁ ናችሁ ቁጭ ብላችሁ ያለቻችሁን ሰዓት ያለቻችሁን ጊዜ፣ በተለይ አንዳንዶቻችሁ ቁጭ ብላችሁ ተኝታችሁ የምትውሉ ስራ የሌላችሁ ሰዎች ከሆናችሁ ያላችሁን ጊዜ ወደ ገንዘብ መቀየር ትችላላችሁ። ህይወታችሁን፣ የብዙ ሰዎችንም ህይወት መቀየር ትችላላችሁ ማለት ነው። ታዲያ በሁለተኛ ደረጃ ላይ ያስቀመጥኩት ደግሞ ሐሳባችሁን፣ ዕውቀታችሁን ሽጡት። ይህ ማለት